ዛሬ አንድ አፕሊኬሽን ይዤላችሁ መጥቻለሁ። ይሄም ቁርአን መጂድ ይባላል። ዘና አፑን ስንከፍተው ይህንን የመሰለ ነገር አለው። ያው ብዙ ነገራቶችን ይዟል። ቁርአን አለ፣ ተስቢህ፣ ህፍዝ፣ ሂጅራ፣ በጣም ብዙ ነገራቶችን ይዟል። ያው እንደዚህ ከፍተን ቁርአን መቅራት እንችላለን። ለምሳሌ አውዲዮም አለው፣ ያግዘናል ከፈለግን። ጁዞችን እዚህ ጋር ማውጣት እንችላለን። እዚህ ከላይ ጁዝ የሚለው ቦታ ጋር ገብተን ጁዞችን ማውጣት እንችላለን። ዘን ያው 30 ጁዝ አለ እዚህ ሙሉ። ሌላ ደግሞ ተስቢህ አለ። ተስቢህ ሱብሃንአላህ የሚለውን መረጥኩኝ። ከዛ 33 አደረኩት። ሱብሃንአላህን መርጬ ከዛ 33 ጊዜ ከስር ታፕ 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 አደርጋለሁ። ሌላ ደግሞ ቻፕ ከያዘችው ሂጅራ ህፍዝ አለ። ህፍዝ ልክ እንደዚህ ከነካ ነው በኋላ ትንሽ ዳታ ሌላ ደግሞ በጣም ብዙ ፊቸር ነው ያለው ብያቸዋለሁ፣ አያልቅም። ለምሳሌ እስኪ መካ ላይቭ የሚል ነገር አለ። መካ ላይቭ የሚለውን ነገር ሌላ ደግሞ እዚህ ጋር መዲና የሚል አለ። መዲና ላይቭ ነው። እሱም ያው ላይቭ ያሳያቸዋል። ሁለቱም የሚሰሩት ግን በዳታ ነው። ዳታችሁን አብርቱ። يقول الله عز وجل يا آدم فيقول لبيك وسعديك። ሌላ በጣም ብዙ ፊውቸር አለው። ለምሳሌ እስኪ ቅብላ አለ። ተጅዊድ፣ ቁርአንን በተጅዊድ መቅራት ለምትፈልጉ ምርጥ ቅብላ በፈለጋችሁት ብታደርጉት ያሳያችኋል። በጣም ደስ የሚል የቅብላ አፕ ነው። በጣም ብዙ ፊውቸር አለው ብቻ በጣም ብዙ ቃሪዎች አሉ። ቃሪዎችን እንደ